ሰላም ለእናንተ ይሁን በያላችሁበት ሰላማችሁ ብዝት ትድልት ይበልልን። ቡና እንጠጣ። በመጀመሪያ ቡና እንጠጣ ነው። ቡና እንጠጣ። እንደኛ ቀናችሁ ያማረ የተዋበ እንዲሆንላችሁ ሁላችሁንም እንመኝላችኋለን። ዛሬ ሽኝት ነው፣ የፋጤ ሽኝት ነው ዛሬ። ፋጤን መልካም ምኞታችሁን ግለጹላት። እንዲያው መታውን ታቋርጣለች እንደ ሁልጊዜዋ ማለት ነው። ያው ቡና አለ፣ ጭስ አለ። በእርግጥ ካሜራ መታየት አልቻልንም፣ ምክንያቱም ልብሳችን አልቀየርንም። ልብስ ብንቀይር ኖሮ እንታይ ነበረ። ሰለመ ዳቦ አሁን ፋጤን አውሯት፣ መልካም ምኞታችሁን ግለጹላት። እውነት ለመናገር በጣም ይደብራል። ሰው በአንድ ቤት ሆኖ ኑሮ በአንድ ክፉንም ይሄ መላጣ ቤት ይታያል። ክፉንም ደጉንም ምን አንቺ አትታይ፣ አንቺ ካሜራ ጀርባ ነች። ልብስሽን ሳትቀይር እንዴት ትታያለች? እና ንገሪያቸው። ሁሌም እንደግሳለን። ድግስ ቡናውን ቅጂው፣ ዳቦን ቁረሹ፣ ተነሽ በቃ። እጅሽ ብቻ ነው የሚታየው። መርቂያ አሁን ጌታዋትም ጣፍ እኛ ስንት አመት ሙሉ አብረን ኖረን በጣም ብዙ አመት ቆይተናል። በጣም እግዚአብሔር ይመስገን። የሰው ልጅ በአንድ ቤት በአንድ ስራ ሲኖር ብዙ ነገሮችን አልፎ ነው። መጋጨት ይኖራል፣ መፋጨት ይኖራል። ስለያይ ደግሞ በጣም ይደብራል። እኛ ሁሌ ነው በዓል የምናከብረው። በዓል ስናከብር ምንድነው የሚሉት? ሁሌ በዓላችን ነው። የእናንተ በዓል አያልቁም። እንደዚህ ደግሞ አቀራርበን ሲያዩ ደግሞ ምን ይላሉ? እናንተ ይሄ ሁሉ ለእናንተ ቆይ፣ አሁን እንዲያው አስትመጣ ትሰማታላችሁ። ይሄ ሁሉ ለእናንተ ነው፣ ይሄ ሁሉ ዳቦ ነው፣ ይሄ ሁሉ ልበሉት ነው ይላሉ። እኛም ማለት ነው። ይሄ መጣችልሽ ታላይ መሬማን ሁሌ ነው መጣ። በቃ ንገሪያቸው አሁን ለእነሱ አረ ታል كرسي وين ليش خلاص قاعد شويه بعدين نروح ما يسوي لان ما لبسنا بس كذي ما نقدر نسوي. قولي شلون راحت حق فاطمه، قولي حق فاطمه يعني لا ما نبي نلبس نسوي قاعده هذا داخل بعدين نسوي سوا. لا حبيبتي ما نبي تعبنا ما ولا من أمس تعبان. مو من أمس، من كل يوم. تعالي من قاعد. لا. أي واجد. مريم داخل بعد تعبان مو وجه بس. قاعدة. ليش قاعدة أنتِ؟ أوكي أنا قاعدة. በቃ ሳሁን መስሪያ እንዳስነሳሽ ነው። በይ ቡናውን ቀጂው እንቁጣጣሽ እንደዚህ ከንተ ታለ መሬማ سامريما كم سنة قاعد مني بابات انتي انا فاطمة. اول شيء مريم كلمي كم سنة قاعدت مني؟ كم سنة قاعدة فاطمة؟ 10 سنة 10 سنة ما شاء الله. قاعدة هي تبرو سافر اليوم السبت. እቺ ሰላቢ እንዴ ያመጣቋረጠችው ሁሌም ታቋርጠና አንድ ቀን እንኳን በሰላም እንትን ብለን አናውቅም። ትመጣለች ታቋርጠዋለች፣ ትመጣለች ታቋርጠናለች። እና መልካም ምኞታችን ተመኙላት። እሺ ፋጢማ አውሪ። ሰላም እህቶቼ፣ ሰላማችሁ ብዝት ትበል። እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። እንግዲህ እና እናንተም በሰላም ግቡ ወደ ሀገራችሁ። ሰው ጋር ይበቃል። ዩቲዩብ እኮ ስለታማ ነገር አይወድም አሉ። ስለታማ ነገር አይወድም አሉ። እና ያው ነው እኛም ይሄው ቆየን ያው ነው ዞረን ወደ ሀገራችን ነው ታመን ማለት ነው። ገንዘብ የለንም፣ ጤናም የለንም፣ ምንም አላተረፈንም። እንግዲህ ተመስገን ነው ብቻ። ለማንኛውም እናንተም በርቱ፣ ያላችሁበት ሁሉ ሰላምን
ጤናቸውን እመኝላቸዋለሁ። ጤና ነው ዋና፣ የሰው ልጅ ከብር በላይ ጤና ነው እና በጤንነት በአገር ቤት ይሻላል። ሁላችሁም ሰርታችሁ አምጡ ነው የምንባለው። ኑ አንልም አይሉም። አምጡ የለንም፣ እንደዚህ ነው፣ በዚህ ወጣ፣ በዚህ ገባ። መከራው ብዙ ነው፣ ግን እዚህ መከራ ብዙ ነው። ተመስገን ነው ብቻ። ስለዚህ በሰላም በጤና ነው አገራቸው። እናም ቅዳሜ ልሄድ ነው። ሁላችሁንም ጸሉ፣ ዱአ አርጉ። እናንተንም ፈጣሪ በሰላም ያቆያችሁ፣ በሰላም ወደ ሀገራችሁ ይመልሳችሁ፣ ያሰባችሁን ያሳካላችሁ። ሁላችሁንም በልባችሁ ነው ያሰባላችሁ። ሰው አስባል፣ እግዚአብሔር ደግሞ ይፈጽማል እና እሱ ይርዳችሁ። ሰው የረዳ ይነግራል፣ ሰው የረዳ ይሳደባልና ፈጣሪ ደግሞ የረዳውን እሱ አይናገርምና እሱ ይርዳችሁ። ያላችሁበት እሱ ይጠብቃችሁ ከክፉ ሁሉ። አገራችን ሰላም ያርግልን። ሁላችንም ሰው ዱአ ጸልዩልኝ፣ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። መልካምን ሁሉ እመኝላችኋለሁ። ሰላም አሉልኝ። ቻው። እሺ፣ ስለ ስደት ምን ታያቸዋለሽ? አሁን ስችን አይታይም እኮ እኛ እዚህ ላይ ደረሰን። እግዚአብሔር ይመስገን ነው የሚባለው እና እግዚአብሔር የተመሰገነ ይሁን። ሁላችንም ለዚች ቀን ያደረሰን። የእውነት ግን ይከፋል አንዳንዴ። ስንት ጊዜ ሙሉ አብሮ ሰው ኑሮ በአንድ ላይ ኑሮ ሲለያይ እኔ በጣም የከፋኝ እውነት ለመናገር። በቃ የሆነ እንዴት ነው ጓዳውን አሁንም መጥቻ ያዋለው ካለለበት ሰው በጣም ያስጠላ። የኛ ደግሞ ታች አይወርዱም ሰዎቹ። በቃ ስራና ስራ ነው እንጂ እንደዚህ ጭጭጭጭ የሚል ልጆች ምናምን የሉበትም። ልጆች ቢኖሩ ቆንጆ ነበረ። ልጆች ስለሌሉ አንዳንዴ ከልጅ ቤት የሚሰራ ነው የሚሻለው። ማለት ሁሉ ነገር ይረሳል፣ ሁሉ ነገር ሲጫወት ይረሳዋል። እዚህ ደግሞ ስራ ብቻ ስለሆነ እንትን አይልም። ልጆች ጋር ሆኖም ስራ የለም ማለት አይደለም፣ ግን ያው ሲመጡ ያናግራሉ። የኛ ትልቅ ናቸው ያለ ስለሆኑ ስራና ሀሳብ ነው እንትን የምንለው ማለት ነው። እና እኔ በጣም ከፍተኛ ነው ተደስቻለሁ። ማለት አንደኛ የከፋ የዚህ አብረን ብንሄድ ሰው ከአንድ ቤት ካለ አብሮ ይሰራል እንጂ አብሮ አይሄድም። ምክንያቱም ከአንድ ቤት ሁለት ሰው መሳፈር አይችልም፣ አይቻልም። ያ ሰው ሁለቱ ከሄደ ምን ይቀራል? እንደዛ ነው እንጂ ሁላችንም በአንድ እንሄድ ነበረ። ነገር ግን ሁላችንም በየተራ ነው መሄድ ያለብን እና እንደዛ ሆኗል። ደስተኛ ሆንኩት ደግሞ በሰላም መሄዱ። ስንት ይወጣለ፣ ስንት ከካርጎ ጋር ይሄዳለ፣ ስንት እንትን ያላለ እና በሰላም መግባት ራሱ ትልቅ ነገር ነው። አንድ ትልቅነት ነው እና እግዚአብሔር የተመሰገነ ይሁን እች ቀንም ስላደረሰን። እኛ እውነት ለመናገር በቃ ስንወጣም ባንድ እንወጣለን። የሆነ ቦታ ጥላን ትመጣለች። በቃ እዛ ነው። ሴትዮዋ ራሱ ምንድን ነው የምታወሩ ትላለች። አንዳንድ በቃ ዝም ብላችሁ ነው የምታወሩ፣ ዝም ብላችሁ ነው የት ነው የምታገኙት ወሬ ትላለች። ግን እኮ እኛ እንትን በቲክቶክ የሚያየነውን በፌስቡክ የሚያየነው ይሄ ሚዲያው ጥሩ ነው አንዳንድ ያሳያልና እንደዚህ ነው ብለን እናወራለን እና በዛም እንስቃለን። በቃ እንትን ይላለኝ። ጨዋታ አይታጣም። ከመዳማችሁ ጋር ስትጣሉ እነሱን ስታሙ ራሱ አይቀልም፣ ቅልል ይላል እኮ ሁለት ከሆናችሁ። ስለነሱ እንደዚህ ያደረገችን እኮ እንደዚህ ሆነች እኮ እንደዚህ ያለሽ በቃ ልንሄድ ነው ልትወስደን ነው እንደዚህ ሁሉ እንትን ሲል በአንድ ላይ ስንሆን የሆነ እንዴት ነው ደስ ይላል። የእነዚህ አሁን ህንዲያዎች ከሆኑ እንዲያውም ህንዲያዎች ይሻላሉ። ህንዲያዎች እንዲያውም ጥሩ ናቸው ማለት ያወራሉ፣ ወሬም ያወራሉ። በቃ ይሻላሉ ከፊሊፒኖቹ። እኔ ብዙዎቹን አውቃለሁ፣ ግን ማለት እዚህ ይመጣሉ አርባ እናቶች ስለሆነ እኔም ደግሞ የምንሄድበት ቦታ እና ስልክ ነው የሚሉ እኛውን እዚህ እንዲያው እዚህ ነው ያለችው እሷ
ላይ ነው የምትሰራ፣ እኛ ታች ነው የምትሰራ። እሷ የሰውየው ናት፣ ደግሞ የሴትዮዋ ነን ማለት ነው። በዚህ ምክንያት በማታ ማታ ነው የምንገናኘው። ማታ እንገናኛለን። በአንድ ስንተኛ በአንድ እንትን ስንል ግን በቃ እንደ ራስ አይሆንም ነው እንጂ ያወራሉ እነሱ። በእርግጥ ግን እኛ እዚህ አብረን ነው የምንውለው። አንዳችን አንዱ ሰራ አንዳችን አንድምስል አይለይም ማለት ነውና ይደብራል። ግን ናት ሰው ተላምዶ እንደዚህ ብቻ ሲሆን በጣም የሚያስጠላ። እኔ ደግሞ በተፈጥሮ የሆነ ለራሴ የሆነ እንትን ማለት አልወድም። በቃ ብቻ መሆን አልፈልግም። መጫወት እፈልጋለሁ፣ ደስታ እፈልጋለሁ። ሁሉም ይፈልጋል። ግን አለ አይደል እንዴት ነው ጣጣ የሌለው ሰው አይደለም። በቃ ሰው ይወዳለሁ ማለት ብጣላ እንኳን አልቆይም፣ ደቂቃ አልቆይም፣ አልኮረፍም። በቃ መጫወት እፈልጋለሁ፣ ማውራት እፈልጋለሁ። ፋሩ ዛሬ ሮብ አይደለ? ዛሬ ሮብ አይደል? ይኖራል። ምን ፈልገሽው? እንደዚህ እንደለበስ ነው ብንለባበስ ኖሮማ እንታይ ነበረ፣ ግን አልለባበስንም። እና ሁላችሁንም ሰርታችሁ ሀገራችን ሁላችንም ያውቀን መልካም ሁሉ ነገር ከኛ ጋር ይሁን። እዚህ ለ2 አመት ብለን ነው የምንመጣው፣ ግን ስንቆይ ስንላመድ በቃ ይሄ ነው የሚያቆየን እንጂ እኛ ለ2 አመት ነው የምንመጣው። ሁላችንም ቢሆን ደግሞ የሚያቆይ ደግሞ ያቆየናል። መቼስ ሰው ልጅ ብዙ ያስባል፣ ያሰበው እስኪፈጸም ደግሞ ይታገላል። ከእንግዲህ እቺ ትሪም አትወጣም። ይሄ የራሳችን እቃ ነው። ይሄ ትሪም አይወጣም። ይሄ ፈርሜሎም አይወጣም። ይሄ ሻማም አይወጣም። በቃ እንደዚህ ነው። በቃ አንደግስም። በቃ ደቦ አይጋገርም። ያስጠላል። ግን እንጃ ና ሁላችሁም ባይ ባይ። መልካም ጊዜ መልካም ምኞታችሁን ተመኙላት።